የምለው ከማድሪድ ጋር የተጫወታችሁ መሰላችሁ እንዴ? ማንን ያሸነፋችሁ ነው መሰላችሁ እንዴ? መቶ ማንም እየመጣ ይሄ ነው ሊቨርፑል ምናምን ወንድሜ ሃኛ ላይ ያለው ወልቭስን ያሸነፍከው። በዛ ላይ ደግሞ ከያንዳንዱ ዲፓርትመንት ላይ አንድ ሰው ቤንች አርጎ ላስባል ባለፈው ከገጠመው ቲም ውስጥ ማለት ነው 5 ሰው አሳርፎ ተጫውቶ አሸንፎ በዚህ ልክ ይሄ ነው ሊቨርፑል ምናምን ለማለት አትሞክር እንዴ። የተጫወታችሁ ቻምፒየንስ ሊግ መሰላችሁ እንዴ? ኤፍኤ ካፕ ነው እኮ የተጫወታችሁት። ምን የተጫወትክ መሰለ እንዴ? በዚህ ልክ አታካብድ ለቆርቆሮ ዋንጫ። ይሄ በዚህ ልክማ እንዲህ መሆን የለባችሁም ወንድሜ። ተረጋጋ፣ አረጋጋ። በዚህ ልክ አትፈንጭ። የተዝረከረከ ቲም እንደሆነ ባለፈው ሳምንት ገርፌ እኮ አሳይቻለሁ። ይሄንን አሳምረህ ታውቃለህ። ስለዚህ አባቴ አረጋጋው። የተጫወትከው ኤፍኤ ካፕ እንጂ ቻምፒየንስ ሊግ አይደለም። በዚህ ልክ አትፈንጩ። ለማንኛውም አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። እኛ ወልብሶች ትኩረታችንን እኛ ፕሪሚየር ሊጉ ላይ ለማድረግ ብለን ነው እንጂ እኛ ለብርጭቆ ካፕ አንሰን አይደለም። እውነቴን ነው። እኛ ወንድ ቆናችሁ እስቲ በፕሪሚየር ሊጉ ግጠሙን እስቲ። ወንድ ቆናችሁ አሮጊቷት ወንድ ቆናችሁ ወልብስዬ ደግሞ ጦስሽን ይዞ ሂድ። ጀሪካን ካፕ ምን አባቱ ነው ቢጠቅምን ያልራገጥም እንዴ? ቢቀጥምን ጥቁሩ ቢሆን እኔ ምረዋለሁ እንዴ? ስለማይረባ ነው። ታያቸው እነሱ እዛ ይራገጥ፣ እኛ ፕሪሚየር ሊጋችን እንራገጣለን። ወልብስዬ እንዳይደብርሽ። አልደበረኝም፣ እናቴ ትሙት አልደበረኝም። እዚህ በላይ ነው ግባት ደበረበት እንዴ? ከዚህ በላይ ሆናት ሰዓቱ አለ ምናምን 5-6 ባለው ማለት የነበረበት ጨዋታ ነበር። እንደዛ ነበር የተፈጠረው። ነገር ግን በአንድ ተካሻ ኳስ ምክንያት ክሊንሺ ሳናስጠብቅ ወጣን። የሚገርም ጨዋታ ነው። የሚገርም እንቅስቃሴዎችን አይቻለሁ። ሮበርትሰን ትክክለኛ የሊቨርፑል ተጫዋች። ለዚህ ባል መጮት ምን እንደሆነ የሚገባው ሮበርትሰን ነው። ወስዶ ቀረቀረው። ሙሐመድ ሳላህ ምርጥ ነው። ከርቲስ ጆንስ ምርጥ ነው። ፍሪምፖንግ አይታችሁታል። ተቀይራ ስትገባ ምርጥ። በቃ እኛ ያፎጣ ብቻ አስቸገረን። ያፎጣ ዜሮ ንጉምቧም አለ ተንቀሳቅሳለች። ቻንስ ክሬቶች ለማድረግ ስትሞክር ነበረ ምናምና የሚገርሙ ነበሩ። ነገር ግን ስኮር ላይ በቂ ያለ እኛ ለጠበቅ ነው ለንዴታችን ለፕሪሚየር ሊጉ በቀን በቂ ያለ ነገር ግን አሉ ጥቅሙ ሊቨርፑል ወደ ኳርተር ፋይናል አልፏል። እንግዲህ ይመቻችሁ። የሚገርም ጥቅሙ ኦኬ ጥሩ በቀል ነው። አንቺ የምር ተሰምቷችኋል ማለት ነው እንዴ? ባለፈ እኮ ወልብስ እኮ እሱ ራሱ አላስበበትም እኮ ሲያሸነፋችሁ። እንደው ሲቀልድ ነው እንጂ እንደዛ እንትን ያላችሁ እኮ እሱ ራሱ እንደዚህ ሲሪየስ አልነበረም እንዴ? ዛሬ እንደዚህ ሲሪየስ ሆናችሁ ትመጣላችሁ። እኔማ ፈረስታም ሳያችሁ ባጠማችሁ ነበር። አረ ነገር ነጥብ ይወሰድባችሁ ነው መሰለኝ። ጠንቀቅ በሉ፣ ከዚህም ቶርናመንት እንዳትሰናበቱ እያልኩኝ ነበር። ግን አልሆነም። ይልቁንም 3-1 በሆነ ውጤት አሸንፏል ጀማው ሊቨርፑል። ሁሉ ፐርፎርማንስ በነገራችን ላይ የፕሪሚየር ሊጉ ሊቨርፑል እና በኤፍኤ ካፕ እና በቻምፒየንስ ሊግ እያየን ያለው ሊቨርፑል የተለያዩ ናቸው። ዛሬ በጣም ያስገረመኝ ነገር ምን መሰላችሁ? ጋክፖን ማለት ነው ይሄ ሰውዬ ቦታ ፈልግለት ሲባል እንዳልነበረ ዛሬ ወስዶ 9 ቁጥር ላይ አላረገው። እኔ ብላችሁ አርመስሎት ላይ ጋክፖ የሆነ ነገር ይዞበታል በእርግጠኝነት። ወይ የራቆት ቪዲዮ የሆነ ነገር ይዞበት ነው እንጂ ልጁ በጣረ አራራራ ስንት መሰለፍ ያለባቸው ልጆች። ሲጀመር ትልቅ ክለብ ሁለት አይሳሳትም፣ ከስተቱ ይማራል እንጂ። አደረግነው። ይሄ ነው የኛ ክለብ ሊቢያን። ኮንግራ አደረግነው። ነግሬያችሁ ነበር። ይሄንን ክለብ ሜዳው ላይ ተበቀለን እንወጣለን፣ እመኑን ብያችሁ ነበር። አደረግነው። 3-1 እንግዲህ አሸንፈን ወጣን። ዋው ሌቤ! አረ ሌጀንዶቻችን ዛሬ ልዩ ነበሩ። አንዲ ሮበርትሰን የኔ አባት ምን አይነት ጎል ነው በእናታችሁ ያስቆጠረው! ሮበርትሰን እንዴት አባቷ ነው የምታምረው! በዛውም አልቀረም እኮ የኛ ሌጀንድ። ምን አይነት አሲስት ነው ለሳላ ያደረገለት! አረ በእናትህ ትለይብኛል። ጀግና በ2 ደቂቃ ልዩነት ዛሬ ሳላም ልዩ ነበር። እጅግ በጣም የሚያምር ጎል አስቆጠረ። ከዛ በመቀጠል ከርቲስ ጆንስ አቦ በእናታችሁ ምን አይነት ጎል ነው ያስቆጠረው ጆንስ! ዋው! አንዴ ደግሞ ለስታር ቦያችን ሪዮ ኤንጉሙሃ። ይህንን ተጫዋች እኮ ቅዠት ሆነባቸው። እኔ እንዴት አባቱ ነው እኮ ድሪብሉ የሚያምረው፣ እንዴት አባቱ ነው የሚያስፈራው፣ ኳስ አገፋፉ እንዴት አባቱ ነው የሚያምረው። ጨነቃቸው እኮ ለሁለት ካልሆነ የወልቭስ ተከላካዮች እሱን መከላከል አይችሉትም። ከምሬን ነው የምላችሁ። ብቻ እኔ ትለይብኛለህ ስታር ቦያችን ሪዮ ኤንጉሙ።
ሊቪ አሸንፏል። ሳይወዳደር በቀዱ መልሷል ብሏል። የሳይት ለሚቻል ብቻ ማለት ነውና የዛሬው ጎሉ እንዴት አባታችሁ ደስ ይላል። በሁለት ጸዴ ጎሎችን ያስገባ ነው ማለት ነው። እቅላችንን መልሰናል። ስሎት ያው ደንቆሮ ነው ያሸነፈው ችሎ ነው ምናምን ብዬ አይደለም። የስሎት ምንም እጅ የለበትም። በሆነ ከጋቱ ጋር ያላቸው ፍቅር ከኬዛ ጋር ያላቸው ጥላቻ እኔ አላውቅም። አንዴ ተጣልተው እኮ ቢፋቸው የሚጨርሱ ይሻላል። ኬዛ ይግባል ያው ዳመላ የወጣው እኮ ዝም ብሎ አይደለም እንዴ ተቃጠልን እኮ። ግን ሆነም ቀረም አሸንፈናል። ስለሚቻል ሁላችሁም ሪፖርት ላይክ እያደረጋችሁ የሳይ እግር ኳስን 90 ደቂቃ ስታረጉት ነው ያጠፋችሁት። ሰከንድ ሃፍ ላይ ወልቭስን ሰጠት 3-1 20ኛነት ላይ እንዲያተኩሩ አደረግናቸው ወስደን ወደ ፕሪሚየር ሊግ። ኤፍኤ ካፕ ላይ እኮ ቀልድ የለም እኮ ኤፍኤ ካፕ እና ሻምፒዮንስ ሊግ ላይ ቀልድ የለም አባቴ። እዛ ላይ ዩናይትድ እና አስቶን ቪላ የለ ለምን ነው የምትቀልደው? ሰጠት ምን አይነት ጎል ነው? ሮበርትሰን ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው? ሮኬት ከስቦዝ ላይ ጋር በቃ ሎከር ሩም ውስጥ አብረው መዋል ምናምን አብዝቶ ነበር። ያው ምልክቶቹን እያየን ነው። ሳላ ጠቅ ፕራይም ጆንስ ይህ ከብሩኖ አይሻልም? ያው ጆንስ ራሱ ስጥት ያለ በቃ ስጥት ኮናቴ መጨረሻ ላይ ክሊር አደረገው። ያን እንኳን የኮናቴ ጉዳይ ለብቻው መጣራት አለበት። ግን በቃ አሪፍ ሊቨርፑልን ተመልክተናል። ኤፍኤ ካፕና ሻምፒዮንስ ሊግን ቶሎ አምጡልን። ወልቭስን ሰጥት የወራጅ ቀጠናችን ቀያዮቹ የቶፕ ፎር ህልማቸውን ያጨለሙባቸውን ወልቨርሃምፕተን ወንደረስን በሚገባ ተበቅለዋል። ምሽቱን በተጠናቀቀ የኤፍኤ ካፕ 16 የጥሎ ማለፍ ጨዋታ በሞኔሌክስ ወልቨርሃምፕተን ወንደረስን ከሊቨርፑል ያገናኘው ፍልሚያ በሊቨርፑል 3-1 አሸናፊነት ተጠናቀቀ። ለሊቨርፑል ግቦችን ከርቲስ ጆንስ፣ ሮበርትሰን እንዲሁም መሐመድ ሳላ ሲያስቆጥሩ የወልቭስን የማስተዛዘኛ ብቸኛ ግብ ተቀይሮ የገባው ሃዋንግ ማስቆጠር ችሏል። ውጤቱ እንዴት አገኛችሁት የሚለውንና ዛሬ የሚደረጉ ጨዋታዎችን ኮሜንት ላይ እየገመታችሁልኝ ፎሎ ሼር ኮፒ ሊንክ ማድረግ እንደረሳ ይመቻችሁ።